ሰላም ሰላም ውድ ተመልካቾቼ ይህ ጃኮ ሚዲያ ነው። በባለፈው ቪዲዮ ዘና ፈታ እንዳላችሁ ኮሜንት ላይ አሳውቃችኛል። ዛሬ ደግሞ ለየት ባለ ቪዲዮ ተከስተናል። የዛሬ ለየት የሚያደርገው ቪዲዮአችን የሰው ግቢ እያንኳኳን የሰዎችን ሪያክሽን እናያለን። ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወደ ሰዎች ግቢ ይሄ ነገር አይሰራም መሰላት። ሰዎች ዛሬ ምንድን ነው የሚሉት? ሰላም እንዴት ነህ? እግዚአብሔር ይመስገን አለሁ። መግባት ይቻላል? ይቻላል። እንደ አበደው ሻኮ ነው እየተከለፈለፈ ዘው ብሎ የሰው ግቢ ድረስ የገባው። እትይ አትሌትና እንደ አቦ ሸማኔ ፊቱ ላይ ልሩጥበት። ስምም አለበል? ስሜ ነጋሽ እንደ ይባላል። ነጋሽ ጌትነት ቢታንያ መኳንት። እሺ መኳንት። ስሜ ዳኒ ይባላል። ሲሳይ። እሺ ሰው ማማት ቡጨቃ ከተባለ፣ ቤት መጥረግ ጠረጋ ከተባለ፣ ደብተር መለበድ ምን ይባላል? ልበደ። አንተ ጣውላ ራስ የአይምሮ መጸዳት አለበት። ልበዳ በቃኝ እኔ በቃኝ። ደብተር መለበድ ያው መለበድ ነው። ሌላ ቃል የለው? ይሄ ነው የለም። እርግጠኛ ነሽ? ደብተር መሸፈን ነው አይደለም? እኔ ከዚህ ጭፈቅ የለኝም። መሸፈን ልድገምልህ። ሰው ማማት ቡጨቃ ከተባለ፣ ቤት መጥረግ ጠረጋ ከተባለ፣ ደብተር መለበድ ምን ይባላል? መለበድ ያው ሽፈና ነው። ያዚህ ውጪ ማቆ የለኝም። ምን ያላቀም ሌላ ይለፈኝ። ምን ነው ወከራ? ያው መለበድ ነው። እሺ ልበዳ አመሩ ጆሮዬ ነው መለበድ። አቤት ጌታ! በዚህ የተነሳማ ብዙ ሳይመጣብን አይቀርም። ኦኬ እሺ። አንድ አውራ ዶሮ በሁለት ጎረቤታሞች ደንበር ላይ እንቁላል ጣለ። ማን ነው የሚወስደው? ባለቤት ነው። ማን ነው ባለቤቱ? ሲጀመር አውራ ዶሮ እንቁላል አይጥልም። እኔ እንደሚጥል ነበር የማውቀው። ኧረ አይጥልም። አይጥልም? ይካፈሉታል። ሁለቱም ይካፈሉታል። እርግጠኛ? ኦኬ በደንበር ላይ ስለጣለ ሁለቱም የሚካፈሉት ግማሹን ነው የሚካፈሉት ነው? እንዴት ነው የሚካፈሉት? ጥያቄው እንዲገባው እሺ ጥያቄው ልገብል። አንድ አውራ ዶሮ በሁለት ጎረቤታሞች ደንበር ላይ እንቁላል ጣለ። ማን ነው መውሰድ ያለበት? አውራ ዶሮ እንቁላል አይጥልም። ያገኘ ሰው እርግጠኛ ነሽ? እንደኛ ጎረቤት ያገኘው ማለት ነው። ባለ ዶሮ ሊሆን ይችላል ወይም ደግሞ ሌላ ጎረቤት ሊሆን ይችላል። ለመውሰድ ያለበት እርግጠኛ ነሽ? ድመት ድንች ራስ ድመት ነው መውሰድ ያለበት። ያ ድመት ሲያገኝ ይበላል፣ ውሻም ይበላል። ያው ድንበር አይደለ? ድንበር ውስጥ ብዙ ነገር ይበላል። ሶስት ነው መውሰድ ያለበት። እንደዛ እንጃ አላወኩም፣ አልገባም። ሲጀመር አውራ ዶሮ እንቁላል አይጥልም። ሴቷ ዶሮ እርግጠኛ? ሴቷ ዶሮ አውራ ዶሮ አይደል የጣለው? ሴቷ ነች የምትወስደው። ምክንያቱም ያው አውራ ዶሮ አይጥልም። ጥያቄው አልገባም? ገብቶኛል። አውራ ዶሮ ነው እንቁላሏን የጣለው አይደል? ስለዚህ የትኛው ጎረቤት ነው መውሰድ ያለበት? ጎረቤት ጋር ነው አይጣለው። በሁለት ደንበር ላይ ጎረቤታሞች ደንበር ላይ ነው የጣለው ዶሮ። ድንበር ላይ ያለ ሰው ነው ይችላል። አውራ ዶሮ እንቁላል አይጥልም? እርግጠኛ? እሺ እንቁላል ከአትክልት ነው ከፍራፍሬ የሚመደበው? አረ ያላቀም ሞክራ። እንቁላል ከአትክልት ነውስ ከፍራፍሬ የሚመደበው? ከአትክልት ይመስለኛል። ከአትክልት? ኤክስኪውዝ ሚ ከአትክልት እርግጠኛ ነህ? ከአትክልት ነው የሚመደበው ይመስለኛል። እርግጠኛ አይደለሁም። ከአትክልት
ከአትክልት የሚመደበው እርግጠኛ ነሽ? ከሁለቱም አይመደብም። ከምንድን ነው የሚመደበው? ያው ከተፈጥሮ ከእንትኖች ስለሆነ የሚወጣው ከእንስሳት ስለሆነ ከፍራፍሬም ከተፈጥሮም አይመደብም። እንጃ። እሺ ሞክር እስኪ። እሱ ያው ከምን ይመደባል? ይለፈኝ እስኪ ይለፈ። እሺ ከሁሉም ነው። ከሁሉም ከምን ይመደባል? አጠቃላይ ማለት ግልጽ አድርገው። ከአትክልትም ከምንም ከአቮካዶ አትክልትም ፍራፍሬም አይደለም። ከምንድን ነው የሚመደበው? አትክልትም ፍራፍሬም አይደለም። ከምንድን ነው የሚመደበው? ከየት ነው የሚመደበው? ከምን ይመደባል? እንቁላል ከፍራፍሬ ከአትክልት ካልተመደበ ከምን ይመደባል? ፍራፍሬም አይደለም። ኦልሞስት ወደ ስጋ ነክ ነገር ወደ ስጋ ነክ። እርግጠኛ ነህ? ፍስክ አንድ አባት ለልጁ ጫማና ለሚስቱ ቀሚስ ገዛ። ለራሱ ምን ገዛ? ምንም አልገዛ። እርግጠኛ ነህ? እንዴ ሞክራ። ምንም አልገዛም። አንድ አባት ለልጁ ጫማ ገዛ፣ ለሚስቱ ቀሚስ ገዛ፣ ለራሱ ምን ገዛ? ምንም አልገዛም። ምንም አልገዛም። ኧረ እባክህ ሱሪ። እርግጠኛ ነህ? ሱሪ ነው የሚገዛው። እርግጠኛ ነህ? ለሱም ጫማ ነው የገዛው። አዎ ብዬ አስባለሁ። እንደዛ ነው። እርግጠኛ ነሽ? እኔ ገባኝ እንደዛ ነው። ኦኬ። ለራሱ ምንም አልገዛም። እርግጠኛ ነህ? ለሚስቱ ቀሚስ ገዛ፣ ለልጁ ጫማ ገዛ። ለራሱ ምን ይገዛል? ምንም አልገዛም። እርግጠኛ ነህ? ትንሽ አሰብ አድርግ። ለራሱ ምን ገዛ? ያው ለሚስቱና ለልጁ ገዛ። ሌላ ነገር አልገዛም። ለራሱ ምን ገዛ? ጫማ ይሆናል ምናልባት። ኮፍያ ነው። ኮፍያ። በአፍሪካ የመጀመሪያው ቲያትር ቤት የት ነው የሚገኘው? አታውቀውም? አታውቂውም? እሺ ቲያትር ቤት እሱ የለውበትም። እዚህ ቲያትር ምናምን ነገር የለውበትም። እሺ ጥራ። ምንም ብጠራው እንግዲህ አላውቅም። እሺ በአፍሪካ የመጀመሪያ የሚገርም እስካሁን ሰምቼ አላውቅም። ዝም ብዬ በግምት ልበል። ሞክር፣ ትችላለህ። በአፍሪካ ኢትዮጵያ ውስጥ ነው። ያው ስልጣኔ እኛ ጋር ያለው እስኪ ሞክር። በግምት በዛሬው ቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። አስደሳች ቆይታ ነበረን። በሌላ ቪዲዮ ተመልሰን እስክንገናኝ ድረስ ቸር ሳምንት፣ ቸር ቆይኝ። ሰብስክራይብ ማድረግ እንዳይረሳ። ባይ